ግሩሜ መማር ያስከብራል አገርን ያኮራል። እንማር እንደውም ዘፈን ለሙጥልህ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማ በሸከፍከው ደብተር በያዝከው እስክሪብቶ ትልቅ እውቀት ቀስመህ ሀገር ምድሩ ጉድ ያስብልልኝ። ሂድ ተማር። እንግዲህ ክቡራትና ክቡራን ተመልካቾቻችን እንደሚታወቀው ዛሬ የፋሽን ሾው ዝግጅታችን አዘጋጅተን አቅርበንላችኋል። ስለዚህ ዝግጅቱን እንዲህ በአማረ ሁኔታ ያዘጋጀላችሁ ናትናኤል ግርማ፣ እንዲሁም ደግሞ በመቀጠል ያው ቆነጃጅቶቹ ከወንዱም ከሴት ውጪ ቆሞ የጠበቁ ነው። ስለዚህ አንድ ባንድ እናስገባቸዋለን። ይህ ዝግጅት ደግሞ ስፖንሰር ያደረገላችሁ ናትናኤል ግርማ። እንዲሁም በመቀጠል ደግሞ ቆነጃጅቶቻችን ውጪ ቆሞ እየጠበቁ ነው፣ ሊገቡ ነው። የእናንተን ጉጉት ሴቶቻችን ሊገቡ ነው፣ የሴቶች ጉጉት ወንዶቻችን ሊገቡ ነው። ከዚህ በመቀጠል ሜሪ
you. ምናልባት ሲግሉ ካሳተፋት ፈልጋለሁ ጭራሽ ይደፍራል አለች። እንግዲህ አሁን ቲክቶከሩ ዩቲዩበሩ እንግዲህ ሲንግል እየሰራ እየለቀቀ እኛም እንግዲህ ሲንግላችን እንጠብቀዋለን። ትምህርት ቤቱ ሕግና ደንብ ላይፈቅድ ይችላል፣ ግን በጊዜ መጥቼ መመዝገብ ስላልቻልኩኝ ነው። እርሶ በሰብአዊነት ተባብረው እንዲመዘግቡኝ ያድርጉ። ሲጀመር አንቺ ምን አጠፋሽ? ማለትማ እዚህ መምጣት ሳይጠበቅብሽ እዛው ቤትሽ ተመዘግበሽ ነበር። ብትወጪልኝ ደስ ይለኛል። ከቢሮ ነው? አዎ አሁን ከቢሮ። ሲቀጥል ደግሞ ከግቢ ውጭ። አረስ ቸርባ እኮ ተባበሩኝ። ሄሎ፣ እንዴት አደርክ? ሰላም አደርክ? እግዚአብሔር ይመስገን። ስራ እንዴት ነው? ሁሉንም እያስተካከልክ? በጣም ጥሩ። አሁን ተመችቶኛል። ሬዲ ነህ ለሁሉም? ባለፈው ለነገርኩህ ጉዳይ ያ የኔን ልጅ ዮሴፍን ወዳልኩህ ቦታ ኮሚኒቲ ልልከው ነው። ፈረንጆቹ ጋር ያለውን ነገር ጨርሰናል። ስለዚህ ሬዲ ሁን። ክትትሉ ዴይ ቱ ዴይ ነው፣ በቃ አይቋረጥም። ገብቷል? ለማንኛውም 4:15 በሻይ ሰዓት ላይ ቢሮ እንድትመጣ። ማነሽ አንቺ ነኝ ገፍትረሽ የምትሄጂው? ይቅርታ ተስመስለሳል። ይቅርታ ሻዋሪሽን ክብሬ የሚመልስ ይመስላል? አይመስለኝም። ይቅርታ ስትኩ አንተ ልክ ነው እያልኩ ሳይሆን ጥፋተኛ ነኝ እያልኩ ነው። ደግሞ ክብር የሚሰጠው በሚገባው ልክ ነው። እሺ እና ክብር አይገባም እንጂ ተማሪ አይደለሽ? ከዚህ በላይ የሚሰራ ባይሆን አንድ ነገር ልምከርክ፣ ሰው የሚያስቀምጥልክ ሳይሆን መቀመጥ ባለው ፕሮሰስ የመከርሽ ነው። መታው እንዴት ነው ጆሲ? አለን ገብሩ ይስራ። እንግዲህ ይሄን ትምህርት ቤታችንን ተመራጭ አድርገህ መተህ በመማር በጣም ደስተኛ ነኝ። እሺ አመሰግናለሁ። ያው ትምህርት ቤቱ ያው ምንም አይልም እንዳሰብኩት ባይሆንም ያው በፋሚሊ ጉዳይ ነው እዚህ ለመማር የወሰንኩትና ጅማ ላይ ስም ያለው ሲባል የሰማሁት ያው ግን አሪፍ ነው፣ ምንም አይልም እና ደስ ብሎኛል። ይሁን የምዝገባውን ሂደት እንደምትፈልገው አይነት ሆኖ ይሄዳል። ትመዘገባለህ። ያለውን ነገር ዛሬውኑ እንጨርሳለን። ኦኬ ደስ ይለኛል። ትምህርቴን በቶሎ ብጀምር በጣም ደስ ይለኛል። ችግር የለውም። ጸሐፊዋ ጋር ሄድና ዛሬውኑ ትመዘገባለህ። በጣም አሪፍ። በቃ አመሰግናለሁ። አሁን ገና ገባኝ ከተማሪ የበለጠ ዝናና ክብር እንዳለክ። ማኖችን ድፈቱ ይለቀቅብኝ። ለማንኛውም ሩት ነጋሽ ገመቹ እባላለሁ። ዶክተር? አዎ። እባክሽ
ኦኬ እንግዲህ ዛሬ የምንማረው ስለ ኢቮሉሽን ነው። እንድታውቁ ክላስ ስራ የት ሄደው ነው? አስማ ነበሩ የት ሄደው ነው? ኦኬ ዛሬ የምንማረው እንግዲህ ስለ ኢቮሉሽን ነው። ኢቮሉሽን በጣም ረቂቅ ሳይንስ ናት። ዝንጀሮ መሰል እና ከዛ ነው የሰው ልጆች የመጡት ይባላል። እኔ ባይዛው ለእናንተ ለብሶቻችሁ በኢቮሉሽን አላምነው፣ ግን የቀረበ ጊዜ ካለ ነገር ሚኪ ነው። ሚኪ ካየሁት በኋላ በቃ በኢቮሉሽን አለ። ደግሞ ምናልባት አንዳንዶቻችሁ ታዲያ ከዝንጀሮች ከመጣ ጭራት ቤት ይገና ትችላል። የሴቶቹን አለ የወንዶቹ ግን ወደ ደግሞ ነገር አለ። እሺ ይቅርታ መምህር መሳይ መልእክት አለ። እሺ ነገ ሲቪክ ቱቶሪያል ይኖረናል። ማንም ሰው እንዳይቀር። ፕላስ ደግሞ አዲስ ተማሪ አለችን። እሺ አመሰግናለሁ። እሺ ለአዲሷ ክላስ እንበራችሁ ደስ ብሎናል። እስቲ ራሳችን መስሎ ካንቺ ጀምር። ሩት ነጋሽ እባላለሁ። እዚሁ የጅማዎች ነኝ። የተሻለ ትምህርት ዕድል ለማግኘት ወደ ስተርቶት ሙባት ነው። እሺ ዌልካም ተመልካቾች። ያው ሬጉላሽን እንደምታውቁት ተስፋ አደርጋለሁ። ወሲብ ማባራት ያው ይባል ይቻላል ለማግኘት አይደለም እዚህ የመጣሁት። የተሻለ ትምህርት ብፈልግ ሸገር ውጭ ሀገሮች መማር እችላለሁ። ነገር ግን በፕራይቬት ጉዳይ ነው እዚህ ለመማር የወሰንኩት እና ያው ውጭ ሀገር ውጭ እያለና አውሮፕላን ነዳጅም ተወዷል። ያው ብዙም እንደማይደብር ተስፋ አደርጋለሁ። ኤኒዌይስ ዌልካም ሽክራም ጆሲ ተማሪዎች እንደዚህ የሚሆንለት ማን ስለሆነ ነው? ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ነው። በዛ ላይ ብዙ ተከታዮች አሉት። ትምህርቱ ላይም ጎበዝ እንደሆነ ይነገርለታል። እና ለዛ ነው እንደዛ የሚሆንለት እሱ መሬት አይንከኝ የሚለው። ታዲያ ከዚህ በላይ ምን ሲኮን ነው መሬት አይንከኝ የሚባለው? አይ ከሱ የበለጡ ብዙ ሰዎችን ስለማቅ ነው። ከፍ ብለው ዝቅ ማለት የሚችሉ ሰዎችን ስለማቅ ነው። እሱ ማለት ድጥ መሬት ላይ እንደቆመ ሰው ነው። እንዴት? ትንሽ ጠቅጭ የሚሰምጥ መሬት ታውቂያለሽ? የጉራሽ መሰረት እንደዛ ነው። ይሄን ደግሞ አየሽ? እዚህ ግቢ ከገባ ጀምሮ በዝምታው ነው የሚታወቀው። የጆሲ ተቃራኒ በይ። ሲግቡት መጨበት እንዳለበት ማን በነገረው? እሺ እንዴት ናችሁ? እንዴት ነው? ሰላም አለና እንግዲህ ዛሬ የሰበሰብኳችሁ ስለ አንድ ሀሳብ ላወራችሁ ነበርና አሁን ላይ ጥሩ ጎበዝ ተማሪዎችን አስመዝግበናል በትምህርት ቤታችን እና እንደሚታወቀው ጎበዝ የሚባሉ 3 ተማሪዎች አሁን እኛ ትምህርት ቤት ላይ ይገኛሉ። እንደነ ግሩም፣ ሩት እና ጆሲ እና ለነዚህ ተማሪዎች ስላሉ ስፔሻል ክላስ ብናዘጋጅላቸው ከዚህ የበለጠ ስራ ይሰራሉ ብለን አስበናልና ከዛ የእናንተን አይዲያ ወስደን ደግሞ የተሻለ ነገር እናድርግ ብዬ አስቤ ነበርና እስኪ ምን ትላላችሁ? በጣም ጥሩ ሀሳብ። በተለይ ስፔሻል ክላስ ያልካል ነገር በጣም ፐርፌክት አይዲያ ነው። እንዴ መሰለ በተለይ ሴት ተማሪዎችን አንድ ላይ ነገር አድርገናቸው እንደ አይዲያ ሰብሰብ አድርገናቸው ነገር ብናደርግላቸው፣ ሌላ ደግሞ ይሄ ጎበዝ በቃ አንድ ላይ ማድረግ ነው። ይሄ ተማሪው ሌሎቹ እንዳለ በቃ ሲራገጡ ነው። መምህር መሳይ ቀሉ ቢቆየን አይሻልም? ስራ አይደል እንደያዝ ነው። መምህር መሳይ ቀሉ ለጊዜ ይቆየ። እሺ ምን ትላለህ መምህር ካሊ? ሉክ የሁላችሁም ሐሳብና ጭንቀት ጎበዝ ተማሪዎች ላይ ብቻ ነው።
የእናንተ ሐሳብ የዚህ ትምህርት ቤት ዝናና የእናንተ ስም ነው። ምንድነው 60 እና 70 ተማሪ የምናስተምርበት ክላስ ውስጥ ስለ 3 ተማሪ ብቻ ማውራት? ሌሎቹ ገደል ይግቡ ነው፣ የራሳቸው ጉዳይ ነው። ይሄ ነው ለሀገር የሚበጃት? ምንድነው እያደረጋችሁ ያላችሁ? እኛ እኮ የዚህ ትውልድ ህልውና ነን። ጥሩም መጥፎም አድርገን መቅረጽ እንችላለን። ምንድነው እየሰራችሁ ያላችሁት? እሺ መምህር ካሊድ፣ ሁሉም ተማሪዎች ከጎበዝ ተማሪዎች ፈለግ ተከትለው ሰነፎቹ ተማሪዎች ይማራሉ ብለን እናስባለን። እንደዛ ነው የማስበው እና ለዚህ ያን ያህል እዛ ላይ ምሳሌ የኛ የትምህርት ቤታችን ዝና እና ሉክ አልገባችሁም እንዴ ሁሉም ተማሪ እኮ ሰነፍ ነኝ ብሎ ስላሰበ ነው እንጂ ሰነፍ የሆነው በተፈጥሮ ሰነፍ የለም። እኛ በቀረጽነው ካሪኩለም ሰነፍ እያልን እየሰየምን ያልሆነ ስም እየሰጠናቸው ነው። የሳይኮሎጂ ድጋፍ ያስፈልጋቸዋል እነዚህ ሰዎች። እሺ መምህር ካሊድ፣ ይሄ ያንተ ሐሳብ ነው። ያንተ ሐሳብ ደግሞ በራስ መንገድ ሐሳብን እንድታስከትል ፈቅድልሃለሁ። ግን እኛ ደግሞ በራሳችን ሐሳብ አሁን በተወያየነው በሱ መንገድ ብንሰራ ብዬ አስባለሁ። ያራዳው ልጅ ሰገጥ ምን እንደሚመስል ታውቃለህ? አንተን ነው። እሺ ከዚህ በኋላ ስሜን ባጠራ ደስ ይለኛል። እንዴት ቸር ቁጭ በል ተባልኩ። እንዳንተ አይነቱን ወዘን የተማሪ ማስወጣት ሳይሆን አስቀምጦ ማስተማር ነው ቅጣቱ። ኧረ ቲቸር፣ እኔማ እንዲህ አስቀይም ህይወት የምቀመጥበት ህሊና የለኝም ቲቸር። ለነገሩ እንዳንተ ያለውን ሚሊየን ከማስተምር 2 ስነ ምግባር ያለውን ተማሪ ባስተምር። ውጣ! ምን አይነት ትውልድ ነው እየተፈጠረ ያለው? ከእናንተ መሃል አንድ አስተዋይ ልጣ። ሁላችሁም ጊዜ ያበላሻችሁ የዘመን ባሪያዎች ናቸው። አባቶቻችሁ እኛን ሊወር ከመጣ ከውጭ ጠላት ጋር እናንተ ደግሞ ጊዜና ዘመን አካሄዱ ቀይሮ በመጣ በነጭ ተቃቅሞ ቀኝ ተገዝታችሁ ፈረንጅ ሕፃን የአፍሪካ ወጣት ጊዜውን የሚያጠፋበትን ፑል ስልክ ቤቲንግ ጆተኒ እየሰራ ይልካል። እናንተ ደግሞ በፈቃዳችሁ የነሱ ባሪያዎች ናቸው። ቲቸር ግሩም፣ ባርነታችንን እየነገርከን የምታስተካክለን ይመስልሃል? ችግራችንን የሚያሳይንማ ብዛቱ ምን ያደርጋል? ሁሉም ተስፋ ቆርጦ በሁኔታና በአካባቢ ታጥሮ እንደ እውነቱ በአደባባይ ሳይወጣ በየጓዳው ችግርን እያወራ እብደትን ይለማመዳል። እኔ፣ እርሶ፣ እኛ ሁላችንም ንግግርን አብስሎ ከመናገር በቀር ማን ቁም ነገር ይሰራል? ባለው ነገር ከመተበት በቀር ማን ካለበት ራሱ ዝቅ አድርጎ ለመኖር አሰበ? ማንን ለመንካት ነው አባ? አቤት ባዩ። የለም ሁላችንም ህልመቢሶች ነን። ህልመቢሶች፣ ዛሬን እንጂ ነገን አሻግበን ማየት ያቃተን ደካማዎች፣ በሰው መስታወት የራሳችንን ምስል ለማየት የምንጣጣር ብኩን ፍጥረቶች ነን። አስተማሪ በኮንፊደንስ ባሪያ ብሎ የሚሰድበን ባሪያ ያልሆነን ባርነታችንን የተቀበለን ባሪያዎች ነን። ባሪያዎች። አንተማ በልጅነት የሆነ ያመለጠ ክትባት አለመሰለኝ። ለነገሩ ቁም ነገር ማውራቱ አይደለም መስራቱ ነው የከበደ። ቁም ነገር ማውራቱ ሳይሆን መስራቱ ነው የከበደን አልክ። አታውራ፣ ስራ ብቻዬን ምን ማድረግ እችላለሁ?
ለዛ ነው በኩንጋቤ አፍሪካ ውስጥ 95% ዳይኔት ቢገኝ አፍሪካኖች ግን ያንጸባረቁ ባዚክ ተደርጎ ነው። እውነቱን አቃቁት ተምረሞታል። ህዝቤ እኮ አይ ትምህርት ተማሪዎች እናንተ ግማሾች ወይ አትማር ወይ አትተው። እንደዚህ ነው እንደ መማር። በጣም ትቀልዳላችሁ። ግራ እኮ ነው የሚገባኝ። እናንተ ነገር ግራ እኮ ነው የሚገባኝ። ወይ መማር ነው ወይ መተው ነው እኮ እንዴ! ምን ማለት ነው? ወይ ተማር ወይ መተው ነው በቃ። እውነቱን አቃቁን እንዴ! ህዝቤ እኮ ቦርሳ አድርጎ ስለሄደ እየተማረ ይመስሏል። እንደዚህ ነው ወይ መማር? እንደዚህ ነው መማር ወይ? ያኔ እኮ ቤተሰብ አስገድሮ ነው የምትማረው። ትምህርት መማር ፈልገህ ነው አይደለም። እውነቱን አቃቁን። አቤት የግሩም መልካምነት በጣም ገርሞኛል። ይሄ ነገር ልቤን ነክቶታል። ያዛግ አንተም ሙጋቤ ምናምን እያልከ ሊለሰክሳል ነበር እንዴ ብሎ እናት ሸርሱ የሌላ እንደ ልክልካሲ ነገር አረበሱማ። እኔ ምላችሁ እዛ ክላስ ከገባው ውስጥ ግሩም የሚባለው ልጅ በደንብ ያየሁት ነበር። ሐሳቡ ሁሉ ከኔ ተቃራኒ ነው። ጋይስ ደህና ናችሁ? የት ጠፍተህ ነው? እኔማ አባቴ ገግሜ ለሰውየው ጥያችሁ ወጣሁኝ። ቲቸር ይመቸው ቶሎ ነው ያወጣኝ። ግሩሜ የትምህርት ቤት ውሎ እንዴት ነበር? የክላስ ጓደኞች እንዴት አገኛቸው? ምን ታዘብክ? ምን ወደድክ? ምን ጠላህ? ለጓደኝነት ማንን ተመኘህ? ኧረ እንዲያው ቆይ የዛ የጆሲን ጉራ እንዴት አየኸው? ጉረኛ ነው አይደል? አቤት ጉራ በኪሱ። የሩስን ጥንካሬስ፣ ጠንካራነቷን፣ አቋሟን እንዴት አየላት? ደግሞ ቆንጆ ነች አይደል? ንገረኛ። እውነቱን አቃቁን። እውነቱን አቃቁን። እውነቱን አቃቋን ነው። እውነት በላይ አላውቅም። እውነቱን ነው። ጋዝ ከምንቀመጥ ግን ብንማማር ይችላል። ከመቀመጥ ይሻላል። አንተ ላይ አፈረን ወይ ተነሳ አስተምረን። አይናውታ ግን ማስተማር አይፈልግም። ባይዘዊ ብራዘር ፍሬ ያለው የአቮካዶ ዛፍ ዝቅ ነው የሚለው፣ ፍሬ የሌለው ባዶ የአቮካዶ ዛፍ ግን ቀጥ እንዳለ ይኖራል። ኧረ እባክህ የማንጎሳ ቻፕተር 2 ሞሽን ቱ ዳይሜንሽን የሚለው
ኦኬ ፊዚክስ የተማማራችሁ ነበር? ከየትኛው መጣ? ኦኬ የዛሬው ትምህርት ከመጀመራችን በፊት ትላንት ስለምን ነበር የተማማርነው? የሚያስታውስ ትላንት የተማማርነው? Teacher, I think last time we talked about the gender issue widely, and actually, additionally, we saw many things about the social case and what's inside it, and a lot of things, I guess. Thank you. So, okay, let's anyways, today we will discuss about affirmative action. Another positive discrimination in Utah. Affirmative action is the act of positive discrimination to uplift or empower the minorities or discriminated classes of the society. So, አንዳንዶች አላስፈላጊ ነው ይላሉ፣ አንዳንዶች ደግሞ ያስፈልጋል ይላሉ። እናንተ ይሄ የመብት ጥቃት ፍትሃዊ ነው? Anyone? Okay. ያው ሴቶች በተፈጥሮ ደካማ ፍጥሮች ናቸው። በአያት ቅድማቶቻችን በነበረው ዲስክሪሚኔሽን ምክንያት የሆነ ከሴቶች የተፈጥሮ ማነስና መሰስ የምታችበት ነው። ያው ሴቶች ወደ ሙሉ ከኛ ጋር የመስተካከል አቅም ባይኖራቸው እንደዚህ አይነት ያው በመኖራቸው አሳስፈላጊ ነው። Anyways, affirmative action እንደተባባልነው positive discrimination ነው እና I think ብዙዎች ያምኑበታል። የእናንተ የግል ሀሳብ ለመጠየቅ ያህል ነው። አፍ ሲከፈት ጭንቅላት ይታያል የሚባለው ዛሬ እውነት መሆኑን ባንቺ አየሁ። ደነዝነሽ እያልከኝ ነው? አይ ሽልማት ይገባሻል። ማለት ስለ ራስሽ በደንብ አድርገሽ ታውቂያለሽ። በምን አንተ ነው ማፈር ያለብህ? የሴትና የእናትነት ክብር ያልገባ። ምን ነው ዛሬ እናቶችን ባጠባቂ ነኝሽ ነው ካንዱ ዳውንሎድ ያደረግሽው ልጅ አለ። እንደዛ ከሆነ ንገሪና ማዘሩት ያን ድራሽ አንድ ነገር ንገሪኝ። አይደለም 111 ነገር ንገሪኝ። ከምታስበው ላይ ቀሽም ነህ። እሺ ኧረ እባክሽ ምን ነው እናት ውስጥ ሲነሳ ተፍጨረጨርሽ? የእናትነት ልኩ ስለገባኝ። ምን ነው እናትሽ እንጨት የለቀመች እንዳሰደግሽ አናውቅምና ነው? ቢገባ እሱ ክብር ነው። ምኑ እንጨት መልቀሙ? እንደውም አሁን ቤት መለሰን ሁላ ጀምራችኋል አሉ። ደረጃ ቢስ ደረጃሽ ነው። ለምንድን ነው የምታለቅሽው? እናቴን እኮ ነው የሰደበው ይናቀው። ምን ነው ካንቺ መሰደብ መናቅ በላይ የእናትሽ መሰደብ አናደደሽ? እናቴን በልጅነቴ ነው ያጣዋት። ምን ቢሆን ግን የትንሽ ዓመት የፍቅሯን ጣዕም አውቃለሁ። እኔም ቢሰድበኝ ችግር አልነበረውም። እሷን ሲነካት ግን አልቻልኩም። አየሽ
አንቺ የፍቅር ትርጉም ገብቶሻል። ለዛም ነው ከአንቺ መነካት በላይ እናትሽ መነካት ያናድድሽ። አንዳንድ ሰው ይህንን ላይረዳልሽ ይችላል። ግን ፍቅር ማለት እንደ ራስሽ ሰውን መውደድ መቻል ሳይሆን ከራስሽ በላይ ሰውን መውደድ መቻል ነው። ያንን ደግሞ አንቺ ተረድተሻል። የተሻልሽ እንደሆንሽ አስቢ። ከእርሱ ከንግግሩ በላይ ነሽ አንቺ። ሴት ነሽ፣ ጠንካራ። ለዚህ የምታለቅሽበት ነገር አይደለም ይሄ። ሩት እባላለሁ። ጉሩሜ ዛሬ አኮራኝ። ኮራውብህ፣ በጣም ያኮራኝ። ኮራውብህ ልጄ። ለሩት እኮ የህይወቷን ስንቅ ነው የሰጣት። ደግሞ ጆሲ ዛሬ ልክ አልነበረም። እንደዛ ማድረግም እንደዛ መናገርም አልነበረበትም። ግን ደግሞ አልተቀየምኩትም፣ ቅር አላለኝም። ለምን አትለኝም? እሱም እንዳንተ የሐሳብ ልጄ የምናብ ልጄ ነው። የአባትን አንጀት መቼም ታውቀዋለህ እና አልተከፋሁበትም። እኔ ምን ወዳል ኮሚኒቲ ትምህርት ቤት ምንም አልተመቸኝም። ልጆቹም እዛ ያስቸገሩኝ ነው። እኔ ግን ያልገባኝ ነገር ቢኖር ለምን እዛ ሄጄ ተማር እንዳልኩኝ ነው። በጣም የሚደብር ትምህርት ነው። አውቆ ነው ዳድ ራሱ ክላስ ይቀጣይ ቆረፈ። አየህ ጎበዝ ነው። ከትንሽ ትምህርት ቤት እኮ ብዙ ትምህርት አለ፣ ብዙ እውቀት አለ። እንደገና ዮሴፍ ነግሬሃለሁ፣ በደንብ አስጠንቅቄ ነግሬሃለሁ። ኮሚኒቲ የገባህበት የራሱ ምክንያት አለው ብዬ ነግሬሃለሁ። ለምን ስራዬን ታበላሻለህ? ገብተሃል ኮሚኒቲ 2 ዓመት ነው የምትማረው ብዬሃለሁ። 2 ዓመቱን ገብተህ በስነ ስርዓት ትማራለህ፣ ስራዬን ታሰራኛለህ። ኮሚኒቲ ገብተህ ስራ የተባልከውን ነገር የማትሰራ ከሆነ የኔም ያንተም የእናትህም የወንድምህም የእህትህም ህይወት ይበላሻል። ስለዚህ የሚጎልህን ነገር በሙሉ እኔ አሟላለሁ። ቢሆንም እኮ አረዳድ ይደብራል። እኔ በጣም ነው ያስጠላኝ። ለአንተ ብዬ ነው እንደዚህ የምንከራተተው። እኔ በጣም ነው 2 ዓመት በቂ ነው። ውጤትህን አይደለም የምፈልገው፣ ስራውን ነው የምፈልገው። አቤል አታቲ እኔ የተማርኩበት ዩኒቨርሲቲ ገብተህ አዲስ አበባ ዩኒቨርሲቲ በጥሩ ማዕረግ ጥሩ የጂፒ አምጥተህ ትመረቅና ትልቅ ደረጃ እስክደርስ ድረስ ከጎንህ ነኝ። እኔ ምነው ብለህ ፍሬ ያለው የአቮካዶ ዛፍ ጎንበስ ይላል፣ ፍሬ የሌለው የአቮካዶ ዛፍ ቀጥ እንዳለ ነው የሚቀረው ማለትም ማለት ነው። ማን ነው ግን ይሄን ያለ? ያው መጽሐፍ እንደማነብ ታውቃለህ፣ አንብቤ ነው ከመጽሐፍ። ፍሬ ያለው ያጎነበሳል ያለ አስተዋይና እውቀት ያለው ሰው አጎንብሶ ይሄዳል ማለት ነው። የአቮካዶ ዛፍ ምሳሌው ደግሞ ሰው ነው። ስለዚህ እውቀትና አስተዋይነት ያለው ሰው ለማጎንብሶ ይሄዳል ማለት ነው። እሺ ዮሴፍ ምን ሆንክ? ና Bro, How you doing? how is it today? That's good. የቤት ስራ ሰራ? Oh, yeah. What's going on? አሮን ነው እንዳንተ አይነቱ ሙኩል አላወቀ ይችላል። ሙኩል የማሳየት ግዴታ አለብኝ። እሺ ሰርቬይ ዝም ያልኩ የቅርታ ሰው መስዬ ከሆነ ተሳስተሃል። ያልኩ ስላልገባ እንግዲያውስ ንገረኝ ካልክ ልንገርህ። አንተ ነህ ልክህን ያላወቅህ።
ሰዎች ባስቀመጡ ክልክ የተቀመጥክ ያስተሳሰብ ጉድለት ያጠቃ ጎዶሎ ማለት ነው። እንደኔ አይነቱ ሰው እንዳንተ አይነቱ ሰው ምን ይላል መሰለህ? አዋቂ ደደብ ይለዋል። እሺ አይዞን ግራህን ለመታ ቀኝህን በመደገምህ ተጠርጥተሃል አይደል? ንገረኝ። አንተም አንድ ቡጤ መልስ ምት መምታት ፈልገህ ነበር አይደል? በዚህ ቅር ብለዋል። ንገረኛ፣ ወንድነትህ ተፈታተነ። አንተም አንድ የመልስ ምት መምታት ፈልገህ ነበር አይደል? ሂድ፣ ደስ ያለህን ያድርግ። ሂድ ምታው። ይኸው ስትፈልገው መሀል አናቱን ብለህ ገላግለው። ሂድ። ጆሲን አይታችሁታል? ማግበር መፍራት መስሎታል። ትምህርት ቤት ውስጥ ወያውዬ መጨፈር ጀመርክ እንዴ? ነው እኔ ሳላውቀው ቦይ ደረሰ። ትዕግስት ልክ አላት። እሺ ማናት ደግሞ ትዕግስት? የቀድሞ ፍቅረኛ ልበል? በቃ እንደገመትኩት ነው። የቀድሞዋን ሳለች ማለት ነው። አይሆንም፣ አይሆንም፣ አይሆንም። እንደዚህ አድርጌ አልጽፍም። ነፍሰ ገዳይ አድርጌ አልጽፍም። እቺ ገጽ ተቀዳ መውጣት አለባት። አንተ ታሪክ አሸናፊነት ይሄ አንተ ታሪክ አይደለም። መግደል መሸነፍ ነው። አንተ ደግሞ አሸናፊ ነው። እንዲህ አድርጌ አንተን ታሪክ ጽፌ አላበላሽ። እውነትን አይቼ አዘንኩኝ። እውነትን አይቼ አዘንኩት። ደፈው እንባ ይረጨው ለሷ አዘነች። ወደ መጣችበት ውሃ ገባች። ተሰብራ ገባች። ከዛ አለ ሐሰት ይሄን ዓለም ተቆጣጠረችው ማለት ነው። ሐሰት ተቆጣጠረችው፣ ብሪቷን ተቆጣጠረች። አቤት አካሄድ ሐሰት! የእውነትን ልብስ ለብሳ ያኔ ሰረቀችውን ልብስ ለብሳ ሐሰት ነገሰች ከተማው ላይ። አቤት አካሄድ! ማን ያዛት? ከዛ በኋላ የእውነትን ልብስ ነው ያደረገችው። ህዝቤ ደግሞ ይሄን ውበት አግኝቶ እንዴት ዝም ይልል? ሐሰትን እቀፍ አድርጎ አብሮት ይተኝልሃል፣ አብሮት ያድርልሃል። ሩት 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 ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? ሩት ነኝ። ሩት ሂጂ ስላልካት የማትሄድ ቁሚ ስላልካት የማትቆም በራሷ የጸናች ሴት ነኝ። ይኸውልህ ማንም ሴት ስለተንበረከከል ሩት ትንበረከክልኛለች ብለህ ካሰብክ ተሳስተሃል። ባይሆን ጓደኛ ጥሩ ሰው ነው፣ ራቀው። አንቺ ሰው እንዳይሰማሽ። ለነገሩ አልሰማኝም፣ ከብት እንጂ። ምንድነው? ምን አባውክ? ናቲ ፒስ ነው አለ ማለት አለ። ስማ ነገር ለቲ ነው ታውቃለህ? እናስ
እና ማንም ሰው እንዲቀር አልፈልግም። ኦኬ። እና ደግሞ ያቺ ሩት የምትባለው ልጅም በደንብ ነገራቸው ለሁሉ። ኦኬ። እሺ ኢንቫይት አደረገልሽ። በቃ ይመች። የዛሬው ዝግጅት ይለያል። አንቺ ደግሞ አካበር ትወጃለሽ? ቆይ ግን ምንድነው እሱ? ማለት ምን አስበሽ ነው? ምን አሰብኩኝ? ለጆሲ ይሄን ያህል ማማር ባይሆን ግሩም ይመጣ ይመስልሻል? ይመጣል ብለሽ ነው? ስታዩ ክላስ ውስጥ እስቲ ይመጣ ይመስለኛል። ይመጣም ይሆናል። ምን ይሰራል? ያለ አጥነት ምን አባቱ ይሰራል? አንድ ላይ አይደል እንዴ ክፍል ይጠራል? ምንድን ነው ደግሞ ሩት እየገባቷ አምልባታል ማለት ነው። የታለች? ይቅርታ አንዴ ፈልጌው ነበር። እንደ ውሻ ፍርፋሪ ፍለጋ ነው የመጣው። እንደዚህ አይነት ቦታ አንተ ነው ያመጣልሽ። አሁን ፕሮግራሚንግ እንዳታበላሽ ቀስ ብለህ ውጣ። ያው እንግዲህ እናንተ እንዳላችሁ ለወንድማችን ደስታ ነው የመጣችሁት። እዚህ ጋር ደግሞ የምታዩት ነገር እጥፍ ድርብ ደስታ ነው። እዚህ ውስጥ ቅር ያለው አለ ሞራል ሞር የታል አያውቅም። ለወንድሜ ማለት ነው። አንዴ ሁላችንም ለወንድማችን እጥፍ ድርብ ደስታ ማለት ነው። ለወንድማችን አንስ ባላችሁበት ቦታ ማለት ነው። ካሊዴ እንዴት ነህ? ሰላም ነው? ምን ነው ብቻ ሰላም ነው? እንዴት ነህ? ሰላም ነው? ብቻ ምን ነው እንግዲህ አሉ እንዴት ነህ? አዎ እባክህ ወይ በቀደም የት ነበርክ? ምን እባክህ በቀደም እዚህ ተማሪዎች እኮ እንትን ብለውኝ እየገሰጽኳቸው እየመከርኳቸው ነበር እና በጣም አንተ ትውልዱ ግን መክኗል። መክኗል። አንተ እኮ ነው የምትለው እኮ ልክ እኮ ነው ካሊዴ። ትውልዱ ተበላሽቷል፣ ጄኔሬሽኑ ጠፍቷል የምትለው እኮ ልክ ነህ እንዳለ በቃ እኔ ባልኖር እኔ በቃ የሚፈጠረውን ሳልኩት እኔ በእውነት ነው የምልህ እና አስቸጋሪ ነው፣ በጣም አስቸጋሪ ነው። ለማንኛውም ሶሻል ሚዲያ ላይ የተለቀቀው ከአንተ ስብና ጋር መሄድ አይመስለኝም፣ ከሙያውም ጋር አይሄድም። ከቻልክ አስጠፋ ወይም አጥፋው። ጭራሽ ካሊዴ በሉ በቃ ካሊዴ በልልኝ፣ እንገናኛለን።
ምን ሆነ ነው አንተ ፊት? ምን ሆነ ነው? ግሩምና ሩትን አላየኋቸውም ሆነ? የት አሉ? እናንተ ምን አገባ? እንዴት እያየችው እንደነበር አላየህም አንተ? አንተ ምን አገባ ታዲያ? አሃ እነሱ እንደፈለጉ ቢያወሩ አንተ ምን አገባ? እቺ ጠጋ ጠጋ አላማረኝም። አንቺስ ምን ሆንሽ? ነው ጆሲ ና ግሩ ተው እባክህ እንኳን ራሱን እንጂ ሲጀመር ሰው ነው ሰማው። አብዲ ና እኔ የምልህ ይቺ አምባይ መስዋዕት እጄ ካሳኳት ምን እንደምታደርግልኝ? ጥሬ ስጋ ጋብሳለሁ። ኧረ ጥሬ ስጋ ይቅጾመኛል ክትፎ ይሆንልኝ። ችግር የለውም አንተ ብቻ አሳጋት። በርገር፣ ዱለት የፈለግከውን አናት ባናቱ ላይ ጋብሳለሁ። የምር እኔ አሁን እጄ ነው ሂድ ሲወንድ አንቺስ በይ አንተ ዝም ብለህ ሂድ። ሩት ኬሚስትሪ ምንም ሊገባኝ ስላልቻለ አብረን ብናጠና ብታስጠኝኝ ደስ ይለኛል። ፕላን አይደለም ማትስ የጠናው ነው። አብረን መጥናት እንችላለን ከፈለክ። ማትስ ማጥናት አይመቸኝም እኮ። ለምን? ሁሌ ማለት ነው ሁሌ ኤክስን ፈልግ ይለኛል። እስቲል ነው ደግሞ ኤክስ እስካሁን ላገኛት አልቻልኩም። የምሬን እኮ ነው። አናቷ ላይ ሰንደለኩሳ ይሁን ቀበሪቾ ያጨሰች ይሁን አስጦንቅላብኝ ይሁን አብራ ጎዳና ላይ የሄደች ይሁን የት እንደሆነ እንጂ እስካሁን አላውቅም። እና ለዛ ነው ማታጠናው? ለዛ ላጠናውን በቃ ኤክሴን ከየት ላምጣ? ግን ከየት እንደማገኝ ብትነግሪኝ ላጠና እችላለሁ። በቃ ሌላ ቀን እናጠናለን። ሌላ ቀን እናጠናለን? ፕሮሚስ? አይ ፕሮሚስ። በጣም ቴንኪዩ፣ በጣም አመሰግናለሁ። ሚሽን አንኮምፕሊሽድ። ናቲ እኮ ነኝ። ማን መሰልኩ? ቡች ዝም በይ አንቺ ባንኮኒ ጭንቅላት። ሰሚያለሽ? ምን ብለሽ ወሬ አታብዝሽ፣ እገልሻለሁ። ፈተናችሁን አርሜው ነበር እና በጣም ውጤታችሁ በጣም ነው የሚያሳፍረው። በዚህች አጭር ዕድሜ ብዙ ሰዎችን ፈትኛለሁ። በእናንተ ሌቨል ግን የሾቀ ሰው አላየም። ምንድን ነው የተፈጠረ ችግር አለ እንዴ? ምንድን ነው እስቲ? አይ ቲንክ 2 ሰዎች ያልተፈተናችሁ ካላችሁ ኦኬ፣ አንቺ ነሽ። ኦኬ፣ ይፈጠራል። በጣም ደካሞች ነን እኛ ሰዎች እና የመጀመሪያውን ተፈትነሻል አይደል? በቃ እሱኛው ለ2 እናጥፍልሻለን። አንቺ ብቻ 9 ሰዓት ላይ ደውለሽ አሳውቂኝ ነው። ሌላ ማን ነበር? አንተ ነህ ቦዘኔው ወመኔ። ምን ሆነ ነው አንተ ደግሞ? ጃርዳ ምንዲያ እና መተ ምናምን በቃ ሀባብ ምናምን ገዝተን እንጠይቅን አይደል? እሱ ነው የምፈልገዋ። ዘልዛላ ምን አይነት ነገር ነው እንዴ? ደግሞ እዛ ጋ ማን ነው አምፖል የሰበረው? አትናገሩም እንዴ? ማን ነው እዛ ጋ አምፖል የሰበረው? እሺ አንተ ነህ። ትችላለህ። ኤክሰለንት። አንተም በቃ እንደነሱ ሆንክ ማለት ነው። እኔ እኮ ከአህያ ጋር ያለች ጊደር ምን ተማረች ነው ያሉት? አረ አንተን እንኳን ጊደር አይደለም ይቅርታ አድርግልኝና ከአህያ ጋር ያለች አህያ ፈስ ተማረች ነው የምለው። ፍሬ ያለው የአቮካዶ ዛፍ ዝቅ ነው የሚለው፣ ፍሬ የሌለው ባዶ የአቮካዶ ዛፍ ግን ቀጥ እንዳለ ይኖራል። ማን ነው እዛ ጋ አምፖል የሰበረው?
ፍጆ ምን አለብህ? አትለፋ፣ አትደክም፣ የቤቱን ምቃል ቀረሃል። ደግሞ ምን ሆነህ ነው? በቤተሰብ ጉዳይ ነው ያልኩኝ። ትምህርት ቤት መዘባረቅ ነው ያስጠላኝ። እኔ በጣም ነው የደበረኝ እዛ ትምህርት ቤት ውስጥ መማር። ለአንተን ለማስደሰት ስል ለአንተ ደስታ ስል ነው እንደዚህ የሚቸገረው። ጓደኞቼ እዛ ፓሪስ ፈታ እያሉ ነው፣ እኔ እዚህ ኮሚኒቲ ትምህርት ቤት የተማርኩ። ወይ አስጠልቶኛል። ሁለተኛ አልማርም። አየህ ዮሴፍ፣ ሳይዙ ፈታ የማይሆን አንተ ፓሪስ ለመሄድ እዚህ ያለውን ስራ ጨርሰው ብዬ ተስማምተናል። 2 ዓመት ሙሉ ነው እዚህ ተቀምጬ የምማረው። 2 ዓመት። አሁን ምን ያህል ጊዜ አመቱን እኮ ጨረስከው። እኔም ስራዬን ልጨርስ ጥቂት ጊዜ ነው የቀረኝ። የግድ 2 ዓመት አይሞላኝም። ግሩም ነገር ምገርም ሰው ነው ማለት በዚህ ልክ ክፉ ላደረገልህ ሰው መልካም ነው የምታደርግ። ምን አስበው እና ካንተ በላይ የማውቀው ነገር ስላለ ነው መሰለኝ። በነገራችን ላይ ውሻ ብለህ ዝቅ ስታደርገኝ ከፍታዬን ከማሳይ ዝቅ ባልኩበት ስፍራ ጠቃሚ መሆኔን እንድታውቅልኝ ነበር። እና ደግሞ እኔ ማንነቴ ክፉ ለሰራውም መልካም ለሰራውም መልካምነት መመለስ ነው። እዛ ብዙም አይግረም። እና አሁን የኖርክ ያለው የፍቅር አንዷን ነው ያለው ያልከኝ እና ፍቅር ማለት ለምትወደው ሰው ዝቅ ማለት መቻል። እሱን ካደረግክ አንተ የእውነት ፍቅርን ተረድተሃል ማለት ነው። እና በማንነቴ በአቅሜ እስከቻልኩት ድረስ እንደዛ አድርጋለሁ። ስትታይ ጥሩ ሰው ትመስላለህ። በጨርቅ የተጠቀለለውን መልካምነትን አይቼ ነው። ይህ ደግሞ መልካምነት አይደለም። መልካምነት ማለት ለሚገባውም ለማይገባውም ክፉ ለሆነልህም ጥሩ ላደረገልህም ለሁሉም ጥሩ መሆን ከቻልክ የእውነት አንተ ጥሩ ሰው። እንደዛ ካደረግኩ ደግሞ ያኔ ጥሩ ሰው ብለህ ተናገር። መሃል ጅማ ደምቆ የሚታይ የከተማው ፀሐይ፣ 4 አንበሳ አደባባይ ታሪክ ይታወሳል። የአንበሶቹ ምስጢር በጥበብ እይታ እንዲህ ይገለጻል። የሀገሩ ካቦ የገላው ለምድር ወርቀ ዘቦ፣ የክብሩ ካባ ደርቦ አንበሳ ምድረ ሞቲ፣ ከአባ ጎሞል አባ ቦቃ ለጅምቲ ለሙ ጌራ ጉማ፣ ከጎማ እስከ ጅማ አበው ባለሞገስ አበው ባለ ግርማ፣ ደምሃ ኩራት ነው ለደሟ ስምሃ ማማር ነው ለስሟ። ጅማ ብሎ አባ ጂፋር ባለ ሙሽራ ባለ ዝናር ባለ ሻሙላ ባለ ዝናር፣ አንተስ ክብርህ መቼ ይረሳል? ታሪክ በሀገር ይወሳል። 3ኛዋ እንስት ነች ገዳዩ ውበት የታደለች፣ ያንን ጀርመናዊ በመልኳ ይማረከች። የጅማዋ ቆንጆ የጅማዋ ሙዳይ አብረከረከችው ከግብፅ ድንበር ላይ። አጀብ 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 ነው እንጂ ለቁንጅናሽ ዳሩ፣ መቼ ልብ ይደርሳል ቃል ቢደረድሩ። አይነሳ ሰላመ ከቤቴ ጅማ ደጊቱ እናቴ፣ እመሪልኝ ውጭ ደምቀሽ በወርቅ አልማ ተሸልመሽ በብር አክሊል ተሞሽረሽ። እኛ አንበሶች የታደሉ የአብሮነት ቡና እያፈሉ በአንድ አምላክ እየማሉ ባላህ ቁጭ በል እያሉ ልቤም በፍቅር ጣሉ።
ሰላም ዋሉ። ይሄን መሰለ ጓደኛ አግኝተህ ነው እንደ ትምህርት ቤት አስጠላኝ የምትለኝ? አላስተዋወኩም ለካ። ግሩም ይባላል። ግሩም ባለፈው እኮ ነግረኸኝ ነበር ግሩም እንደሆነ። ተዋውቀኸዋል? በጣም የምወደው ጓደኛዬ ነው። ምን ያደርጋችሁ? ቡና አንጠጣም ዛሬ? ጋሽ ሹፍ ዋ እዴ እስራኤልና ፍልስጤም ምን አስበው ነው? የሁለት ዓለም ሰዎች አንድ ላይ እንዴት? አንደኛው ጢባሪያ መሬት አይንካኝ የሚል፣ አንደኛው ደግሞ አሳሪ ራሱን ዝቅ አድርጎ የሚያይ። ኧረ እባክሽ ይሄ ሙገሳ ግን አልበዛበትም? አንቺ ደግሞ እኔ ነው የተናገርኩት። የሆነ ነገርማ አለ። የሆነ ስለ ግሩም ስታወሪው የምታጋነኘው ነገር አለ። ግሩም ወዴት እየሄድሽ ነው? አንቺ ራስሽ ወዴት እየሄድሽ እንደሆነ አልገባኝም። ጆሲ ግን ምን አስቦ ነው? ምን አቅለታለሁ? ምን አስቦ ነው? ኧረ ይሄን ነገርማ አይደል ማጣራት አለብን ማለት ነው። ዲናሽ ሰላም ነው? ሰላም ነው አይደል? አለ ግሩም ጋይስ አፍተር ዲስ ታይም ኢዝ አወር ፍሬንድ። እንዲከፉ አልፈልግም። በደንብ አድርጋችሁ ተንከባከቡት። ሱ ፍሬንድ ችግር የለውም። አንቺ ምን ታደርጊያለሽ መሰለሽ? ቁም ነገር ምናምን አታብዥ እንጂ ያላየሽውን አለምንሽን ነው ማስታወሻ የሌለ ፋው ነው ማድረግሽ ማለት ነው። ይመችሽ። በቃ ምን አስቦ እንደዚህ እንዳደረገ ባላቅም ይመችሽ። በቃ ይመቻችሁ። ክላስ እንገናኛለን በኋላ። ቲንክ ፕሮጀክቱም እየሄደ ነው ያለው እና እንግዲህ በተቻለ መጠን አካባቢ ብቻ ሳይሆን እንደ ሀገር ጥሩ ነገር ለመፍጠር ማድረግ ነው ያሰብነው አይደል? እና አይ ቲንክ ጥሩ እንደሚሆን ተስፋ አደርጋለሁ። አይ ቲንክ ስልክ አለኝ መሰለኝ እና አገኘሃለሁ። በርታ እንግዲህ። እሺ ሄሎ፣ የቱ ጋር ነህ? ውስጥ ግቢ። ይኸው እዚህ ጋር። እኔ የምለው ግሩም ቲቸር ካልድን ከሆነ ስመጣ አይቻቸው ሰላም ማለት ደበረኝና ዝም ብያለሁ። አላየሁትም። ከሰው ጋር ነበር እንዴ? ጓደኛዬ እዚህ ነበር። ወጥቶ ነው የሆነ ነገር ሰጪ። ያው በነገራችን ላይ ሩት፣ ያው እዚህ ቦታ የጠራሁሽ በአንድ ጉዳይ ላወራሽ አስቤ ነውና አንቺ በጣም ጥሩ ሴት ነሽ። በቅርብ ካወቅኳቸው ሰዎች አሪፍ አመለካከት፣ ስብዕና ያላት ሴት ነሽ በልቤ ተቀምጠሻልና ከአንቺ ጋር ብዙ ስራ መስራት እፈልጋለሁ። እንደምታውቀው ህልሜን ነገርሽ ነበር ከዚህ በፊት። በጣም ህልም አለኝ። ከህልሜ ጎን እንድትቆም ይፈልጋለሁ፣ እንድትረጂኝ ይፈልጋለሁ እና እዚህ ቦታውም የጠራሁሽ በዚህ ጉዳይ እንድታወሪኝ ነው። ከዚህ በፊት ብዙ ነገር አንስቼልሽ ነበረ። መስራት የምፈልገው ሀሳብ አለ። በዛ ሀሳብ ላይ ከጎኔ እንድትቆሚ እንድታግዥኝ አስቤያለሁ እና ምን ይመስልሻል? በቻልኩት ሙላ ከጎንክ ነኝ። ልሂድ በቃ። እኔ ችግር አለ? አይ ምንም የለም። ጁሱን እንኳን ሳትጠጪ ሌላ ቀን ደውልልሃለሁ። እሺ ደውልልሻለሁ። እሺ የሆነ የሸተተኝ ነገርም አለ። ምናልባት የምትቀበይ ይሆናል። እንደዛ አይደለም። ትናንትና ግሩምን አግኝቼው ነበረ። ግሩምን ከክላስ ውጪ እንጂ ደግሞ ግሩም በጣም ጥሩ ሰው ነው። ኧረ እባክሽ ሙገሳው አልበዛበት? እንደዛ ሳይሆን እባክሽ ባይሆን ዛሬ ቲቸር ካልድን ከሱ ጋር አግኝቼው ነበረ። ምንም ደስ አላለኝም።
ታዲያ ምን ችግር አለው? አስተማሪው አይደል? በዛሬ ደግሞ እውነቱ ምናምን የሚባለው ወጭ ያየሁት መሰለኝ አንድ ላይ ራውዝ ቢላ በይ። እውነቱ ማለት ያ የሚያከታትለና ግቢ አካባቢ እናቴ አለማችን ላይ ቢያንስ እኛን የሚመስሉ 7 ሰዎች አሉ። ምናልባት ተመሳስሎብሽ እንዳይሆን ይሆናል፣ ግን ደስ አላለኝ። ሰው ካለ ጠርጥሩ፣ እዚህ ቦታ አንድ ነገር አለ። እኔ ግን ቸር እየገባኝ አይደለም። ለምንድን ነው የፈለጉኝ? ተማሪ ሩት ግራ ይግባሽ። እዚህ ድረስ ያስጠራሁሽ በአንድ ፕሮጀክት ጉዳይ ላወራሽ ነውና ቅድሚያ ግን የሆነ ነገር ይወሰጃ። ሻይ ቡና ይቅርብኝ። አመሰግናለሁ። ግድ የለሽም። እውነት ይለፈኝ። እውነት እና ሩት ግሩም ደህና ናችሁ? እንዴት ነህ? አረፈርኩባቸው መሰለኝ። አይ አላረፈድኩም። እንዴት ናችሁ? ምን እየተፈጠረ ነው? ባለፈው እንግዲህ ግሩም በጀመረው ፕሮጀክት ላይ እስካሁን በራሳችን መንገድ ስንሰራ ቆይተናል እና በዚህ ፕሮጀክት ላይ እንዳንቺ አይነት አስተዋይና እንግዲህ ብልህ ሴት ያስፈልጋልና በዛ ጉዳይ ላይ አንቺም እንድትካተቺ በማሰብ ነው እዚህ ድረስ ያስጠራንሽና እኔ ምንም እየገባኝ አይደለም። ምንድነው ፕሮጀክት የምትሉኝ? ግሩም መጀመሪያ አስረዳኝ። ከዛ ምን ሰራው ከሆነ እንሰራለን። ተረጋጊ፣ እኔ አስረድሻለሁ። እንዴ እውነቱ ይሄ እብዱ ትምህርት ቤት አቅራቀብ ምናምን እኮ የሚቀመጠው ሰውዬ ነው። ፕሊዝ እግዚአብሔር እሺ አትንካኝ። ምን ልታደርጉኝ ነው? ወይ ፕሊዝ ያልገባሽ ነገር ስላለ ነው። ደነገጥሽ አይደል? ስሜ አብዮት ነው እና እንዳሰብሽው እብድ አልነበርኩም አይደል እንዴ? በፕሮጀክቱ ሀሳብ ተስማምቼ ሰራ ነበረ እንጂ እንደምታስቢው እብድ አልነበርኩም። የሐዋሳ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ በሳይኮሎጂ ተመርቄያለሁ እና ግሩም ሀሳቡን እንዳቀረበልኝ በሀሳቡ ተስማምቼ ለመስራት መጥቼ ነው ይገርምሻል። እና ይህ ህልሜ የተሰኘው ጽሑፍ 3 ዋና ሀሳብ አለው። እነዚህ 3ቱ ሀሳቦች ከዚህ በፊት እንደተጻፉ መጽሐፍቶች ተጽፎ የሚቀሩ ሳይሆን ፕራክቲካል እንዲህ በአይናችን እያየን ነው እያስቀመጠን የምናስመረቀው። የጻፍነው ነገር አካል ሳይለብስ መጽሐፉ አይመረቅም። ህልሜን ለየት የሚያደርገው ይሄ ነው። ለዚህ ህልሜ 3 ዋና ሀሳቦች አሉ። ተማሪ እንዲህ በአይምሮ አልችልም በሚል ተልካሻ ምክንያት ስንፍናን በራሱ ላይ ያወጀ ሰነፍ ሆኖ እንዳይቀር ባህሪያዎች ናቸው። ባርነታችንን እየነገርከን የምታስተካክለን ይመስልሃል? ሁሉም ተማሪ እኮ ሰነፍ ነኝ ብሎ ስላሰበ ነው እንጂ ሰነፍ የሆነው በተፈጥሮ ሰነፍ የለም። ወይ ተማር ወይ መታው ነው በቃ። ኢንቫይሮንመንት ሳይገድበን የትም ቦታ ብንወለድ አፍሪካ ላይ ተጽዕኖ መፍጠር እንደምንችል በሁኔታና በአካባቢ ታጥሮ እንደ እውነቱ በአደባባይ ሳይወጣ በየጓዳው ችግርን እያወራ እብደትን ይለማመደ። ፍቅር ደግሞ እስከ ሞት ድረስ መዋደድ ውስጥ እንደሆነ ያንን በተማሪዎች ውስጥ ማምጣት መቻል ነው። አለቃ ፕሮጀክታችንን ሌላ ሰው ሰራው። የትኛው? የኛም ፕሮጀክት። አሃ ትምህርት ቤቱ ላይ በተማሪዎች አእምሮና ጥበብ ይሰራል የተባለው? አዎ። ማን? አንድ ግሩም የሚባል የልጆት የጆሲ ጓደኛ። ግሩም ያመናጢ እንዳይ? አዎ አለቃ፣ እንደውም እናንተ ቤት የሚመላለሱ። ለዚህ ነዋ የበግ ለምድ ለብሶ ጨራውን እየቆላ ከርሱን ሊሞላ በቤቴ የመጣው። እሱን አያርገኝ፣ የተፈጠረባትን ቀን ይረግማል። አየህ፣ ይህ ፕሮጀክት በሚሊዮን የሚቆጠር ዶላር ሊከፈልበት በተማሪዎች ጭንቅላትና ሕሊና ላይ የሚሰራ ስራ ነው። እሱን ካጣን የኛ ሞት። ስለዚህ እግር በእግር ተከታትለ የሚሰራቸውን ስራዎች በደንብ አጥንተ ከማን መምህራን ጋር እንደሚውል ተከታትለ ዛሬ ነገ ሳትል ውጤቱ ነው። ሻለቃ እሱን አዛዥ ነኝ።
ሚጣዬ ነይ። ደህና ነሽ? አባቢ ቤት ነው እንዴ? ቲቸር እንደ ተማሪ ግሩ እንዴ? እግዚአብሔር ይመስገን። ሳትናገር ትመጣለህ። ሰላም ነው? እንዴት ነህ? አለን። ሰላም ነው? እግዚአብሔር ይመስገን። ትበላ። እሺ። እንዴት ነህ? ሰላም ነው? ሰላም ነው? እግዚአብሔር ይመስገን። ሻይ አረ ነገር ይፈላል። መዲና በቃ ውጭ ተጫወች። እሺ። እና ግሩሜ እና ምን ነገር ጣለ? ያው እስቲ በፕሮጀክታችን ዙሪያ ላይ አንዳንድ ነገር እናውራ ብዬ ነበር የመጣሁት። በጣም ጥሩ። አሪፍ ላይ ነን። ያው አብዛኛውን እንትን እየሰራሁት ነው እኔ። አይ ቲንክ በፕሮጀክቱ ጉዳይ ላይ ተማሪ ሩትም አብራን መስራት ተስማምታለች አይደለ? እሷም ተስማምታለች። እሱም ትልቅ ነገር ነው። አይ ቲንክ ከተማሪ ዮሴፍ ጋርም አሁን ጥሩ ላይ ናቸው። ጥሩ ላይ ነን። አሁን ጓደኛ ሆነናል። ዋናው እሱ ነው የሚያስፈልገው። ብቻ አብረን መስራት ያለብንን በደንብ እንሰራለን። አይ ቲንክ አሁን ነገሮች ወደ ምናስባቸው ነገሮች እየሄዱ ይመስለኛል እና በደንብ እንግዲህ ጠንክረን መሄድ ነው። ምን መሰለሽ፣ እኔ አንዳንዴ ሳስበው እንዲሁ የምታየኝ ነገር አለ። በጣም ወድሽ ከመውደድም በላይ አፍቅሮሻል። በዚህ አጋጣሚ ከተገናኛችሁ ፍቅርና ትዳር አጋጣሚ ነው ነው የሚባለው አይደለም? ከተጋጠማችሁ አይቀር አጋጣሚውን ጥሩ ነገር አድርጉና ይወድሻል፣ ማፋቀራችሁ እንዴት እንደዚህ ብዬ እንዴት እንዲሆን አድርጋለሁ? ፍጹም ገጽ መውጣት አያችሁ፣ ማወቅና መረዳት ይለያያል። መስማትና ማድመጥ ይለያያል። ማየትና መመልከት ይለያያል። የተፈጠራችሁባት ሀገር ኢትዮጵያ የእናንተን ጥረትና ህልመኝነት ትፈልጋለች። ማርቲን ሉተር ኪንግ በ1963 እንደ አውሮፓውያን የዘመን ቀመር በዋሽንግተን አደባባይ ላይ አይ ሃቭ ኤ ድሪም ብሎ ተነሳ። አያችሁ፣ ህልም አለኝ። አይ ሃቭ ኤ ድሪም ዛት ማይ ፎር ችልድረን ዊል ሊቭ ኢን ኤ ኔሽን ዌር they will not be judged by their color but the content of their character። አያችሁ፣ በምናቡ የሳላትን ሀገረ አሜሪካን ዛሬ በሆናችን አየናት። አያት ዛሬ ሀገረ አሜሪካ እንኳን ከራሷ ዜጎች አልፎ ለሁላችን የዓለም ህዝቦች የሚመኟት ትኬት የሚጠባበቁባት ሀገር ሆነች። አያችሁ፣ ለዚህም ነው ህልም ይኑራችሁ የምለው፣ ህልም ይኑረን የምለው። ያ ሳይሆን ቀርቶ ግን ለራሳችሁ ብቻ የምታስቡ ከሆነና ራሳችሁን ለማበልጸግ ብቻ የምትሯሯጡ ከሆነ ምናልባት ይሳካላችሁ ይሆናል። ነገር ግን የእናንተ ለውጥ እንኳን ለሚቀጥለው ትውልድ ሊጠቅም ይቅርና አሁን ላለው ትውልድ እንኳን በቅጡ የማይፈይድ ይሆናል። ምን እናድርግ? ጥሩ ጥያቄ። እንዋደድ እስከ ሞት። ህልም ኑረን ራሳችንን ብቻ ለመለወጥ ሳይሆን ሌላውን ለመለወጥ እናስብ፣ እንስራ። ያኔ በምናባችን የሳልናትን ሀገረ ኢትዮጵያን በእውናችን እናያታለን። ቲቸር፣ እዚህ ጋር ግን ከሁሉም በፊት ስለ አካባቢያችን ሳናወራ ሳንሰራ ወደ ተግባር ሳንገባ በፊት አካባቢያችንን መጎብኘት እንዳለብን ነው የሚሰማው። አዎ ቲቸር፣ በስም ብቻ ከምናውቃቸው ሂደን የተፈጥሮ ሀብቶቻችንን ብናይ። ስለ ተፈጥሮ ሀብት ከተባለ ጌራን መውሰድ እንችላለን። ጌራ በጣም በርካታ የተፈጥሮ ሀብት አላት። ቡና፣ ማር፣ ቅቤ ማየት እንችላለን። በጣም የሚታዩ ብዙ አላት። እዛ ሂደን ብናይ እኔ ደስ ይለኛል። ስለዚህ አሁን ቅርባችን ካለው እንጀምር፣ እንረዳዳ። እስቲ ያላችሁትን በተግባር እንየው። አዎ ተግብሩት። አሁን ወደ አንድ መስመር የመጣን ይመስለኛል ቲቸር። አስተዋይ አስተማሪ፣
የሚረዳ ተማሪ። እንግዲህ አሁን እንዲህ ከተግባባን አይደለም ኢትዮጵያን አፍሪካን መቀየር እንችላለን። ከአካባቢ ወጣ ብለን ካለንበት ትምህርት ቤት ወጣ ብለን ማሰብ ከጀመርን ከማሰብ ያለፈ አብረን መነጋገር ከቻለን ከመነጋገር ያለፈ አብረን መስራት ከቻለን ዓለምን መለወጥ እንችላለን። ከጓደኞቼ ጋር በመሆን የጠበቡ ልብሶችን ሰብስበን መርዳት እንችላለን። As you said, I want to help my students by teaching them English language and also Arabic language. I can do that for all my people because as you know, English is not good on here, so I can help them to develop English. I swear. Thank you. Anis biyankaba biya jaltu biya to oromia kuma akura apola biya go to wani biya hayu kara biya bifle wani biya to oromia biya sunna gada dan itin bekam tu malaton si oda anis biyankaba kanin itin kadadu biya to oromia danin jiru abdadu ganafi bonnisi nama gammachisa ayo oromian hoggayu amesa itin bulmani isi sera abba gadati demokrasi ቀጠሮ አክባሪ፣ ታማኝ፣ ለስራችን ስኬት የፕሮጀክታችን እቅድ ይከናወናል። ዛሬ ተማሪዎች ጌራ ወደሚባል ሀገር ለጉብኝት ሄደዋል። የሚያስፈልግህን ነገር ጽፈህ አዘጋጅተህ ቢሮ ብቻ ጌራ የሚቀበልህ አዘጋጅቼልሃል። ግሩም በሄደበት ጫካ ይቀራል።
استهدى استوخر እንግዲህ ሲራሱ በጨርቅ የተጠቀለለውን መልካምነትን አይቼ ነው። ይህ ደግሞ መልካምነት አይደለም። መልካምነት ማለት ለሚገባውም ለማይገባው ክፉ ለሆነልን ጥሩ ላደረገልን ለሁሉ ጥሩ መሆን ከቻልክ የሆነ አንተ ሰው ወይኔ ግሩ ተሸነፈ ምን አደረኩት? እኔ ምን አጠፋው? ገንዘብ ከምንም በላይ ያለ ገንዘብ ህይወት የለም። ለዘመናት ስለፋበት ስደክምበት የነበረውን ፕሮጀክት እንደ ቀልድ ልትጫወትበት አሁን ልንገርህ፣ ስራውን በሙሉ ለኔ ትለቃለህ አትለቅ? በፍጹም አላደርገውም። ለነገሩ ከእንዳንተ አይነት ሰው የሚመጣ ሞት አልፈራም። ትላንትናም ስራውን ሲጀምር ሞትን፣ ሰውን፣ ህዝብ የሚለውን እየሰማው ወደ ኋላ ለመመለስ አይደለም፣ አንድና አንድ ህልሜን እያየው ለመሄድ ነው። ህልሜን ደግሞ ደርሼበታለሁ። አሁን ብገለኝ ራሱ አይገርመኝም። ዲስኮር ታቁበታላችሁ የዘመኑ ልጆች። ዲስኮር ምን ደስ ይለኛል መሰለህ? ልጅ ነፃ ወጥቷል። እንዳንተ አይነት አይምሮ የለውም። አንተ ቤት ውስጥ ነግረህ ካስተማርከው በላይ እኔ ጋር መጥቶ ከጓደኞቼ የተማረው ፍቅር ይበልጣል። ከእጄ ልትበላ ከርስህን ልትሞላ እኔን ልታጠፋ በቤት ይመጣ። አየህ፣ ከልጅም ከሚስትም ከሀገርም ከሁሉም ይበልጣል ገንዘብ። ገንዘብ ካለ ብዙ ትሰራለህ። በአንተ አይምሮ ሲታሰብ ሊሆን ይችላል። አረህን አታፍሱ። አሁን አንድ እድል ትስጥ። አናትህን በጥይት ከምበረቅሰው ይሄም ፕሮጀክት ለቀህ ትወጣለህ። በፍጹም አላደርገውም። ሞቴን እመርጣለሁ። ሞቴን። ታማኝ ማለት እንዲህ ነው። አየህ፣ የገባው አዝናለሁ። ከርሰህን ልትሞላ በመጣህበት ሆድህ ግደለኝ። ብትገለኝ ይሻለኛል። ማን ነው ደግሞ ይሄ? ፊቱን ግለጠው እስቲ። ደግሞ ማን ነኝ አለ? ጆሲ! ጆሲ! ወንድሜ ልቀቀኝ! ወንድሜ ጆሲ ልቀቀኝ! ወይኔ ልጄ!
ወሰደኝ ጌታ አደረገኝ ባሪያ ሕልሜ ውስጥ የሌለን በእውኔ ያየው የነፃነትን ድምፅ ሲያውቁ እንደጠፋኝ ቁልፍ አስይዘውኝ ታሰርኩ ሆኜላቸው ታማኝ ሕልም አለኝ ቢሉ ፍታሁላቸው ምናልባት ህልም መንገዱ ሄይ ነው በወንድሞች መሸጥ አላየንም ብለው ቤቱ ሩቅ ነው የልመኛው ተስፋ መናኙ ተጓዥ በአገሩ ባዳ እግር ይዞ አይሻገርም ፍቅር ኃያል ነው ደግሞም ከሞት ድረስ ተፈጸመ። ሕልም አለኝ ቢሉ ፍታሁላቸው እነርሱ ያላዩት እኔ አየሁላቸው። ምናልባት ሕልም መንገዱ ሄይ ነው በወንድሞች መሸጥ አላየንም ብለው ቤቱ ሩቅ ነው የልመኛው ተስፋ መናኙ ተጓዥ በአገሩ ባዳ እግር ይዞ አይሻገርም ወንዝ ትንሽ ቢያሸልበው የሚያየው ቤቱ ሩቅ ነው የልመኛው ተስፋ መናኙ ተጓዥ በአገሩ ባዳ እግር ይዞ አይሻገርም ወንዝ ትንሽ ቢያሸልበው የሚያየው ቅዠት። ሕልም አለኝ ቢሉ ፍታሁላቸው እነርሱ ያላዩት እኔ አየሁላቸው። ምናልባት ሕልም መንገዱ ሄይ ነው በወንድሞች መሸጥ አላየንም ብለው